ካላለፈልኝ ሌሎቹን እበድላለሁ የሚሉ አውሬዎች አሉ። አንቺ የሚጎዳሽ የዋህነትሽ ነው። እኔ በውስጥ ስልክሽን እቀበላለሁ። በደንብ ነው የምነግርሽ ለብቻሽ። እንደዚህ አይነት ነገር አቁሚ። እንደዚህ አይነት መርዝ ቆሻሾች አሉ፣ ክፎች አሉ፣ ክፉ መርዞች አሉ። አያችሁ፣ እሷን ለመጉዳት ያልሄደችበት መንገድ የለም። ሄዳ ጠይቃ ካሜራ እዛ ቦታ አለመኖሩን አውቃ ሰው ልካባት ጎረምሶች ልካ ልታስቀጠቅጣት ከዛ በኋላ ደግሞ ወርቁን ተቀብላ እንደገና ወጣ ደውላላት ሪከንድ እንደማታረግ ስለምታቀሷል ተጫውታበታለች። እርኩስ አውሬ ነሽ። ሌላው በምትጠላው ሰው ሪም የሚባለውን ትጠላለች። በምትጠላ ሰው አካውንት ነው ወርቁን ልልከው የፈለገችው። የመጨረሻ ባለጌ አረመኔ ከሃዲ ማለት እንዳንቺ አይነት ቆሻሻ ሴት ነው። ዱባይ ያላችሁ ወንድምናቶቼ ለዚች ልጅ ወረቀት ካላወጣችሁ ዱባይን አጥረገርጋታለሁ። መድኃኒዓለም ምስክሬ አጥረገርጋታለሁ። ገና ለገና ወረቀት የላትም ተብለው ነው እኩል ያልታየችው። እንደዛች አይነት ቆሻሻ ሴት የሚጫወትባት ቆሻሻ መረን ሴት የሚጫወትባት ገና ለገና ወረቀት የላትም ብላ አላበሻ ሬስቶራንት ዮርማ ምወድሽ ጓደኛዬ ነች። ከልብ ምወድሽ የዚህችን ጉዳይ አደራ ብዬሻለሁ እንድጨርሽ ቶሎ በአንቺ በኩል እንዲያልቅላት ፈልጋለሁ። ሌሎችም ጓደኞች አሉኝ። ፍራውል ካለ ፍራውል ይሄን ጉዳይ እንድጨርስ ብዙ ጓደኞች አሉኝ። ወርቅ ጓደኞች አሉ። ያንቺን በሰከንድ ወረቀትሽን ታገኝ ነበር። አየሽ፣ የሚወዱሽ ሰዎች ጋር መነጋገር ያለብሽን ሚስጥር የማንም ኮተት ሌባ ጋር ታረጊዋለሽ። የማንም ውራጃም አረመኔ ጋር ታረጊዋለሽ። ጨካኞች በነፃ ቢዝነስ ስሪሉን። ለማን አባቱ ነው በነፃ ቢዝነስ? ባናታችሁ ተተከሉ። በነፃ ምን ስለሆነች ነው? የዋ መሆኗን አይታችሁ ነው እንዴ? ለምን አትዘቀዘቅ? ካዘናችሁላት የምትወዷት ከሆነ ቪወር ካላት ክፈሏት። ምን ልታጡ ነው? ኮመርሻል ስታሰሩ እህታችን ናት። ሰው ይወዳታል። የዋነቷን ሰው ይወደዋል። በቃ አግዟት። ኮመርሻል ትስራላችሁ፣ ተነጋገሩ፣ ትስራላችሁ። አጭበርባሪ ሌቦች ግን ካልሰራሽልኝ ኮመርሻል ብለው ነገረቻት። አይ እኔ እኮ ኮመርሻል የምሰራው በዚህ ነው፣ ተነጋግሬ ጨርሻለሁ። ወረቀት ስለሌለው ተከትሎ የሚመጣውን ነገር ማንም ያውቃል። ስለዚህ አሁን እኔ ላወራ የፈለኩት ሌላ ነው። አንተ ነህ ወደ ሌላ ነገር የወሰድክብኝ ያለው። ይሄ ቁጥሯ በሰው ስለሆነ ዞሮ ማንም ማውራት ከቻለች እሷ ላይ ምንም የሚመጣበት ችግር የለም። ይኸውላችሁ እኔ እዚህ ልጅ ብቻ ሀቁ እንዲወጣ እኔ ወርቁን ወስጄ እሷን 1 ደቂቃ ደውዬ እዚህ ሀገር ከዚህ በኋላ አትኖሪም ካልኩኝ አንተ ለምን ማወቅ አልፈለክም? ያንን በጣም ጥሩ። እኔ በቀላሉ ነግርሻለሁ። የተደወለውን ስልክ ከእንትኑ በኋላ የስልክ የተደወለውን አሳይ። ኢንካሚንግ ኮል እሷ ታሳይ አለፈ። ችግር የለም። የተደወለ ካለ ከዛ በኋላ የተደወለ ካለ ዳሴ ደውለሻል ማለት ነው። ይኸውልህ ተደውሎ እዚህ ሀገር አንድ አትኖሪም ብዬ ካልኩኝ ኖ አልደወልኩም ብለሻል። ደውለሻል። ቆይ ደውለሻል፣ አልደወልሽም። ከዛ በኋላ ደውዬ ነይ ውረጂ ልጁን እንጣጣው ምንድን ያጠፋው ማለት ኖ ወርቁን ሪከርድን በደንብ ስማ ዮኒ። ኖ እኔ አሁንም ይሄ ነገር ፍርዴ በስርዓት ሊሰጠኝ ነው የምፈልገው። እኔ ከተሰጠሽ በኋላ ወርቁን ከተሰጠሽ በኋላ ከልጁ ጋር ተጨቃጭቀው ከሄዱ በኋላ ደውለሻል፣ አልደወልሽም? ስማኝ ዮኒ፣ ልጅቷ ወርቁን እንደሰጠችኝ እኔ ያልኩ በደንብ አልገስማኝ። ወርቁን እንደሰጠችኝ ደውዬ ከዚህ በኋላ እዚህ ሀገር አትኖሪም ብያት ከሆነ ነው ያልኩ። ይሄን ያልኩ ስማኝ በደንብ እንጂ እኔ አልደወልኩም፣ አልወጣኝም። ደውያ እኔ ደግሞ የምልሽ ለምን ደወልሽልኝ? ወርቁን ከወሰድሽ ለምን ደወልሽልኝ? እኔ ወደ ላይ ከተመለሱ
አትኖሪም ብለሽኛል ብለሻል አይደለ? ይሄን ብዬሻለሁ አይደለ? ይሄን ብዬሻለሁ። አንቺ ታዲያ ቆይ አንድ ጥያቄ ልጠይቅሽ ሌላ። በልጅሽ ይዤሻለሁ። አንቺ እኔ ከወጣሁ በኋላ ወርቁን ሰጥቼሽ ምን ለመሆን ደወልሽልኝ ታዲያ? እሱን መልሽለት። ለምን ደወልሽልኝ? ቻው ልትይኝ ነው ወይስ ምንድን ነው? አንቺ አሁን ነገሮችን ማራዘም ፈልገሽ ሌላ ነገር ከፈለግሽ ነው እንጂ እውነት ይኸው ስልክ የደወልሽበትም አለ። ከዛ በኋላ የተለያየ 30 ቁጥር ነው የተደወለው አለ ሁሉም። እኔ ግን አንደኛ ቀጥታ ስልክ ሲደወል ቮይስ መቅዳት አልችልበት። ምኑን አይደለም ፋሲካ መደወሏን አሳይ ማለት ነው። ናይ ወርቁንስ የቱ ጋር ነሽ? ወርቁን ልስጥሽ ልላት ማለት ነው። ይኸው አየክ ይኸው እዚህ ጋር። ከዛ በኋላ እዚህ ጋር ደወለችልኝ። እዚህ ጋር ደግሞ 1 ሰዓት እኔ ወደ ላይ ከመጣሁ በኋላ 1 ሰዓት ከ52 ላይ ይኸው ወደ ታች የደወለችበት ማለት ነው። አየከው ተዘቅዝቆ ነው መሰለኝ የሚታይክ። እንዲህ ልገልብጠው ወይስ አየከው 1 ሰዓት ከ52 ላይ ከ30 ደቂቃ በኋላ ማለት ነው። አየከው እዚህ ጋር ከሶድ የሚለው ስር ያለው ማለት ነው። አየክ አይቼው ጥያቄ እና አንድ ጥያቄ ለምን ደወልሽ? ለምን ነው የደወልሽ? ሚውት አድርጊ ፋሲል። ለምን ደወልሽ? የደወልኩት ስንት ደቂቃ ምን ነው ታሳይ፣ ስንት ሰከንድ እንዳወራ። ደውለሻል አልደወልሽም? ደውለሻል። መረጃ ይኸውልህ፣ እሷ እንደምታስበኝ እኔ ማንነቴን ታውቃለች። እሷ በውስጧ ስማኝ እኔ ወርዳ እያለ ምንድን ነው ያልኳት? ፋሲካ እየሸለሽው መንገድ ልክ አይደለሽም። እኔ ተከራጥረን ነበረ። እሷ ልጇ መጥቶ እኔ ጋር ልትመጣ እኔ ቤት ልትመጣ ልጇ መጡ። ለልጇ 1 ቀን ለእኔ እንደምትሰጠኝ ይሄ ሁሉ እኔና እሷ ይሄ ሁሉ የተመጠበት ነው። ሳምንት እኮ አይደለም ሳምንት ነው የሚሆነው። ስማኝ ሆኒ እኔ ልነግርህ ነው። ከዛ አካፋተኛ ከወረደች በኋላ ምንድን ነው ያልኳት? እኔና የእሷን ግንኙነት ስለማቅ ልጅሽን ልይ አልኳት። አልፈቅድልሽም አለች። እሺ ከዛ እኔና እሷን ያስታረቀ ልጅ ውስጥ አለ። ገብቶሃል? ከዛ ምን እየሄደች ያለችው ልጅቷ ወደ ነገር ነው። እንደውልና እናስቁማት፣ ችግር ልትፈጥር ነው። እሱን ደግሞ ምን አለችኝ? አንቺ እሱን እኮ ምናምን ብላ ስለሱ አወራች። አቁሚ ነይ እርቅ እንፍጠር ብዬ ልላት ነው የደወልኩላት። አንድ ነገር ካፍንጬ ካፌ አልወጣም። አንድ ነገር ሊቀርብን ታሰማ። እሷ ምን አለች? ደውለሽ እዚህ ሀገር የመጨረሻሽ ነው ብላ አላለችም? ያንን ካላልኩ ምን ታደርጋለህ አንተ? እኔ ደውዬ አሎ ስል ሌላ ሁለተኛ በዚህ ስልክ እንዳትደውይ ብላ ዘጋች። ይሄን ይዤ አፌን ይዤ መጣሁ። ምንም ያወራሁት ነገር የለም። እኔ ልክ ከሆንኩኝ እሷ ልክ ከሆነች ምን ታደርጋለህ አንተ? ይሄንን ንገረኝ። በጣም ጥሩ። እንዲያውም ላስታርቅ ነበር ያሰብኩት። አሁን የምጠይቅ በጣም የሚከብዱ ጥያቄዎች ነው የምጠይቅሽ። የሚከብዱ ማለት በመጀመሪያ ወደ ህግ ነው ነገሩን ወስዶ ብለሽ ነበር ስትመጪ እዚህ ቤት። ወደ ህግ ወርቁን ማሰጠኝ ከሆነ ወደ ህግ ሄጄ በህግ ነው የምጠይቅህ ብለሽ ነበር። አንቺ ግን ራስሽ ሄደሽ እንዲያውም ሌሎች ሰዎች ይዘሽ ሄደሽ ነው ቤቷ ድረስ ሄደሽ አፓርትመንቷ የምትገባ የምትወጣበት ደርሰሽ በጉልበት ለመቀበል ያለችው አይደል? በህግ ሄዳልሽው ካልሽ ህግ ነው የሚጠይቃት። አንቺ መሄድ አይተ አይደለም በህግ ነው መሄድ አላልሽም? የሆነ ነገር ጋር ስትሆን በዚህ ሰው ጋር ስትሆን በዚህ በኩል ከዛ ያ ሰው ሲያወራ ደግሞ በዛ በኩል ሰው መሆን አለብን። አቁ የቱ ጋር ነው እንጂ የሚለው በእልህ አይደለም። እኔ ነገርኩህ በህግ ከመሄድ ወርቄን ወስዳ 8 ቀን ዝም አለች። አንቺ ስትባል አንተ በእኔ ቦታ ብትሆን ምንድን ነው የምታደርገው? በህግ ከመሄድ አንተ አልሽ ኮራ ወደ ህግ ነው የሚሄደው አላልሽም ብለሻል ስትመጪ። ወደ ህግ ሄጄ በህግ ነው የምጠይቅህ ብለሻል። ስማኝ እኔ ያልኩትን አሁንም አልክድም። እኔ በህግ ከመሄድ እሷ የምታውቀው ልጅ እሷ ያስተዋወቀችኝ ልጅ ይዳኘን ብዬ እሱን በመሀል አስገባው ብዬ ነው ያልኩት። እሱ በእሱም ቢካለች አኪድ በህግ ሄዳለሁ። ታዲያ ብሬ መበላት አለብኝ? ምን ትላለህ አንተ? በጣም ጥሩ ገኝሻት
ልጁም በጣም ማዝ ነው። በመኪና ሆነሽ እያየሽ ነበር አይደል እንደ ልጁ ስታግላል